ለማስረዳት በመሞክር ሰዓት ባንቺ ያልሆነ ነገር አወራለችና እዚህ ጋር ራሴን እንዳልከላከል ማለትም በኋላ ነግራችኋለሁ። ቅድም አሁን ኩሽናው ነው አልኳችሁ። ሙዝ ይገላል። እሺ ሙዝ እያሳዩ ነው። ሙዝ ይገላል፣ ፉጨት ይገላል፣ ፉጨት ማለት ነው። እና ቅድም ኩሽናው ነው አሉኝ። ከዛ ደግሞ ምን አሉኝ? ምን አልኳችሁ? አንተን አስወጥተን እኛን የምንሰራው የሚሉትን ከልክሉልኝ፣ መንግስትን ገልብጠን ምናምን የሚሉት እሱን ከልክሉልኝ፣ እንደዛ አይቻልም ምናምን ብዬ አልነገርኳችሁም? ልክ እሱን ከነገርኳችሁ በኋላ አሁን አረቄ ቤቱ ነው ይላሉ። አረቄ ቤቱ ደረስኩ ሳይ ድረስ የሚሉት ደሪ ይሉታል። እሱ አደንዛዥ የሚጥል በሽታ ነው እና ይገላል። እኔ እፈራዋለሁ። እሱ አሁን ነው እያሉኝ ነው። እሱ ነው እያሉኝ ነው። ከባንቺ ጋር መሰለኝ ከመክሊቴም ጋር ነው እና አሁን እሱ ነው የሚሉኝ እና ባንቺ የነሽ ነው የሚሉኝ እና እሷ ትገላለች፣ እሱም ይገላል። እኔ እፈራቸዋለሁ አሁን ማለት ነው። እና ኩሽናው ነው ይላሉ። ባንቺ ነች ይላሉ። እንደገና ኢየሩሳሌም ማለት ነው። እሷም ሳል በሽታ አደንዛዥ የሚጥል በሽታ ነች። እንደገና የደሪ ባለቤት አስቴር አስቴር አወቀ የሚሏት እሷም ጆሮ የሚያሳመን በሽታ፣ ጆሮ በሽታና ሆድ በሽታ ደግሞ ይገላል ብያቸዋለሁ። እንደገና የጎን ራስ ምታት አንጎል የሚያሳመን በሽታ ማለት ነው። የጎን ራስ ምታት አንጎል የሚያሳመን በሽታ፣ ግንባር ላይ እንቅልፍ የሚያስብል በሽታ አስቴር አወቀ አፍሪካኒች እሱም ያሳመማል ማለት ነው። አሁን ባንቺን እንደዛ ስል እሱ አሁን እንደዛ ነው። አፍንጫ የሚያሳመን በሽታ አለ። ባለፈው አሁን እንደገና ደግሞ ተመስገን ይላሉ። ተመስገን የሚሉት ደግሞ ከወንድዬ ጋር ይሁን ከቡዜ ጋር ይሁን አላውቅም፣ ግን ተመስገን ከደሪ ደረስኩ ሳይ ከሚሉት ጋር ነው እና እሱ ደግሞ ይገላል። እኔ እፈራዋለሁ እያልኳችሁ ነው አሁን። እና አፍንጫ ብያቸዋለሁ። ወገብ በሽታ፣ ሳል በሽታ አደንዛዥ የሚጥል በሽታ ነው ብያቸዋለሁ። አፍ ማጣመም ይላሉ። አፍ ማጣመምም ባንቺ ነች ይላሉ። ዘነጡ እያሉ የሚዘፍኑት ደግሞ ማለት ማርቆስ ነው ምናምን የሚሉት ማለት ነው። እሱም ይገላል። ጀዝባ ምናምን የምትለው ባለፈው የነገርኳችሁ ጀዝባ የምትለዋ ማማነች ነው። ስምረት ይበሉ። እሷ ገና ደህና ነህ ይላሉ። ደህና ነህ የምትለው ስመኝ ደነቀ ወርቁ ማለት ነው። አይን ታጠፋለች፣ ማጅራት ታሳማለች፣ ትከሻ ምናምን ብያቸዋለሁ። እና ሳል በሽታ ነች እና ጥሬ ምናምን እየበላ ነው ወደን የሚያመው ምናምን የምትለኝም እሷ ነች። ጥሬ እሱም በኋላ አስረዳቸዋለሁ ከባንቺ ጋር ማለት ነው። እኔ የበሰለ ነገር ነው እንጂ ጥሬ አልበላም። እንዴት ነህ ይላሉ። እንዴት ነህ የሚሉትም አቢሲኒያ ነው። አቢሲኒያ ይገላል ብያቸዋለሁ። እና መኪኖቹ ደግሞ እንዴት ጫና እንደሚያደርጉ ይሰማቸዋል። በጣም ነው ጆሮ የሚያሳሙት። አስቴር ነች ይላሉ። ትላንትና በረከት አልኳቸው እና አሁን ደግሞ ቅድም በኋላ ነግራቸው ያልኩት ጥሬውን እኔ አልበላም። ራሴን ለመከላከል በመሞክር ሰዓት ላይ እዚህ ጋር ለራሷ እያጣመች ራሴንም እንዳልከላከል፣ እዚህ ጋር ደግሞ ራሴን ለመከላከል በመሞክር ሰዓት ላይ ደግሞ ትላንት እንደነገርኳችሁ አውቀን ነው የምጥለው ምናምን ብላ ትሰድበኛለች ምናምን አላልኳችሁም? ትዝ ካላችሁ እሱን ደግሞ ላስረዳችሁ ነው። ምግብ ሰርቼ ስበላ ሽንት ቤት ተቅማጥ በሽታ ምናምን ያልኳችሁን እዚህ ጋር አስቀድሜ እዚህ ላይ ነግሬያችኋለሁ። እና ዛራ የአይጥ መርዝ ነው። በአይጥ መርዝ ሆዴን ታሳመመኝና አጣጥቤው ደግሞ እዚህ ጋር እኮ ቅድሚያ ነግሬያችኋለሁ። ይሄን ከማለቷ በፊት እሳት አንተክትኬው እንኳን ተቅማጥ በሽታ ያሳመማል። ተንተክትኮ እንኳን የአይጥ መርዝ ነው ስል እሷ አጣመመችውና ለራሷ እንዲመቻት አድርጋ ጥሬውን እየበላ ሽንት ቤት ይመላለሳል እያለች ትላለች። ያው ራሴን እንዳልከላከል ማለት ነው። ጠዋት ላይም እንደዚህ የነገርኳችሁ በሽታዎች አሉ አይደለ? ልክ እንደዚህ መርዙኝና ራሷን ሊጎዳ ሞከረ ምናምን ጀንቢላን የቆረጠ ራሱ ሊጎዳ ሞከረ ብለው እንዳይሉኝ ምናምን ብዬ ቅድሚያ ተናግሬያለሁ። ግን ትላንትና እንደነገርኳችሁ መክሊቷ ጋር ሆና ባንቺዬ የአይጥ መርዝ ጠጥታ ልትሞት ነው ብለው እንደ ሴት አድርገው ራሴን እንዳልከላከል እንደዚህ ያደረጉ ድራማ ይሰሩብኛል አልኳችሁ። እንደገና ባደንዛዥ የሚጥል በሽታ ነው ይገላሉ ከልክሉልኝ ስል ደግሞ ህጻን ልጅ ወደቀ ትላለች። ልክ ይህንን ደግሞ ራሴን ለመከላከል በመሞክርበት ሰዓት ላይ እኔ ህጻን ልጅ አለሁም ጥሬ የምበላው ተቅማጥ በሽታ በአይጥ መርዝ እያሳመች ማለት ነው። ከዛ ደግሞ እዚህ ላይ አውቆ ነው የምጥለው ምናምን ብላ ቡዜ ምናምን ብላ ልሰድበኝ ነበር ምናምን ስላችሁ ነበር። እኔ እዚህ ጋር ግን ማን ይሁን ማን አላቃቸውም፣ ከጀርባ ያለውም ማን ይሁን ግን እኔ እዚህ ጋር አልተሳደብኩም፣ ምን አላልኩም። እንትን አስወጥተን እኛን የምንሰራው መንግስትን ገልብጠን ሲሉ እንዳይሸውዱኝ እንዳያታልሉኝ ምናምን ነው እዚህ ጋር የተጠነቀቁትኝ ማለት ነው። አውቀን ነው የምጥለው የምትለኝ በዚህ መንገድ ነው ማለት ነው። እና የምትሳደበውም ያልኳችሁም በዚህ መንገድ ነው። እና ከልክሉልኝ እሷ ትገላለች። በኤሌክትሪክም ታስይዘኝ ነበር። ኩሽናው ይገላል አልኳችሁ።
እውነት ደግሞ ሳልበሽታ ነች። እውነት የሚሏ ልጅና ጠማማ ምናምን ይሏታል። ጠማማ ማራኪ ደግሞ በህግ አምላክ ምናምን ያልኳት ነች። ማራኪ ማለት ነው። ሻሎም ማለት ሻሎሜ በህግ አምላክ ያልኳት ማለት ነው። አሁን ባንቻየው እናቱ ውዴ የሚሏት ነች እና እሷ ትቀላለች። እሷ አንቺ እያሉ ነው ከኩሽና ጋር ከኢየሱስ ጋር ስም ይሄም ማለት ነው። እና አሁን ባንቺ ነች እና ደረስኩ ሳይከልኩልኝ ወንድዬ ማጅራት በሽታ ነው ይላል። ማጅራት በሽታ አይቻልም አሁን